ሰላም ለእናንተ ይሁን። እኔ ፓስተር ተስፋዬ ተፈራ እባላለሁ። የዩቲዩብ ቻናል ፓስተር ተስፋዬ ተፈራ ኦፊሻል ይባላል። ሰብስክራይብ በማድረግ ሼር በማድረግ አብራችሁን ሁኑ። ባለፈው ጊዜ ከ21ኛ ክፍለ ዘመን የትውልዱ ተግዳሮቶች መካከል ሁለቱን ለማየት ጥረት አድርገናል። የመጀመሪያው የዚህ ክፍለ ዘመን የቤተክርስቲያን የትውልዱ ተግዳሮቶች እግዚአብሔርን ያለማወቅ ተግዳሮት ነው ብለን አብረን አይተናል። እግዚአብሔር ባልታወቀባቸው ጊዜያት የሚኖሩ ምልክቶች በዘመናችንም እንዳሉ ለማየት ጥረት አድርገናል። ሁለተኛው የፒር ፕሬዠር ነው፣ የጓደኛ ተጽዕኖ፣ የእኩያ ተጽዕኖ ነው ብለን አይተናል። በተለይ ሁሉም ቦታ ላይ ችግር ቢኖርም ግን ወጣቱ ለዚህ ጉዳይ በጣም ተጋላጭ ነው። ከእኩያ ጋር የምንማከራቸው ነገሮች አሉ። ከጓደኛ ጋር ምክክር ያስፈልጋል፣ አብሮነት ያስፈልጋል። ግን ጓደኛን አማክረን ልናደርጋቸው የማይገቡ ነገሮች እንዳሉ ነግሬያችሁ ነበረ። ለምሳሌ በህይወታችን ታላላቅ ነገሮች አሉ። በጦርነት የመሳተፍ እንደዚሁም ጋብቻ፣ ውጭ ሀገራት ላይ የመሄድ ሌሎች ነገሮችን ያላለፍንባቸውን ነገሮች ካላለፉባቸው በጉዳዩ ካላለፉ ሰዎች ጋር ወይም ከኛ እድሜ ጋራ ተመጣጣኝ በሆኑ ግራና ቀኛቸውም ካለዩ ሰዎች ጋራ ስንማከር ውጤቱ ምናልባት አደገኛና የከፋ ሊሆን ይችላል። ይሄ ብቻ ሳይሆን የዚህ ዘመን አብዛኛው ትውልድ በጣም ችግሩ ከባልንጀራው ጋር የሚማራቸው ነገሮች ናቸው። ለምሳሌ ሰው ሲጋራን ከእናቱ ማፀን እያጨሰ አይወጣም፣ ጫትን እየቃመ አይወጣም፣ መጠጥን እየጠጣ አይወጣም። ሰው ከተወለደ በኋላ በሚያድግበት ጊዜ በአካባቢው ካለው ማህበረሰብና በተለይም ከጓደኛው በሚያገኛቸው ነገሮች ህይወቱ ሊቃናም ይችላል፣ ሊበላሽም ይችላል እና ዛ ላይ ጥንቃቄ ማድረግ ያስፈልጋል የሚል አብረን አይተናል። በተለይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ ክፉ ባልንጀርነት መልካሙን አመል ያጠፋል። መልካሙ አመል ከእግዚአብሔር ጋር የሚያኖር ነው። መልካሙ ዓለም በዘላለም ጉዳይ ላይ ዋጋ ያለው ነው። መልካሙ አመል ሰው ትርጉም ያለውን ህይወት የተፈጠረለትን ነገር ኖሮ እንዲያልፍ የሚያደርግ ነውና ክፉ ባልንጀርነት ከዛ ህይወት ይለያልና ባልንጀሮቻችን ማን ናቸው የሚለውን ለጌታ ማየት እንድንችል ያንን ተነጋግረን ነበረ። ዛሬ ሶስተኛውን በዚህ ዘመን ያለውን ቻሌንጅ ላሳያችሁ ጥረት አደርጋለሁ። ሶስተኛው ችግር በዚህ በአንደኛው ክፍለ ዘመን ውሎ የሚባለው ነው። ውሎ ሰው ውሎውን ይመስላል፣ የዋለበትን ይመስላል፣ የኖረበትን ይመስላል፣ የአካባቢውን ማህበረሰብ ይመስላል እና ውሎ በጣም አስፈላጊ ነው። በመጽሐፍ ቅዱሳችን ላይ በግልጽ እንደሚናገረው ከውሎ የተነሳ የተጎዱ ሰዎች አሉ። እነዛ እንደ ምሳሌ ያሳያቸዋለሁ። የመጀመሪያው የያዕቆብ ልጆች ናቸው። የይስሐቅ ልጆች ኤሳውና ያዕቆብ ይባላሉ። በዘፍጥረት ምዕራፍ 25 ቁጥር 27 ላይ መጽሐፍ ቅዱስ ሲናገር እነዚህ ሁለቱ ልጆች የአንድ አባት ልጆች ናቸው፣ የአንድ እናት ልጆች ናቸው። የተወለዱት በአንድ ቀን ነው። አንድ ተመሳሳይ ኪዳን አላቸው፣ ተመሳሳይ ቃል ኪዳን አላቸው። የአብርሃም ልጆች ናቸው። ዘራችሁ እንደ ሰማያዊ ከዋክብት ይበዛል የተባሉ ናቸው። ሕግን ከእግዚአብሔር የተቀበሉ ናቸው። በእምነት የዳኑ ናቸው። በአንድ ቀን ነው ከነዚህ ዘር የተወለዱትና ተወልደው ግን ልዩነት በመካከላቸው ተፈጠረ። ልዩነቱ የተፈጠረው ከውሎ የተነሳ ነው። መጽሐፍ ቅዱስ በግልጽ ሲናገር ብላቴኖቹም አደጉ። አንደኛው ኤሳው የሚባለው አደን የሚያውቅ በሜዳ የሚውል ሆነ፣ ያዕቆብ የሚባለው ግን አመለጨዋና እቤት የሚውል ሆነ ይለናል። ሁለቱም የለያያቸው ውሎ ነው፣ ቦታቸው ነው። ኤሳው ከአራዊት ጋር ይውላል፣ አደን ያውቃል፣ እያደነ ስጋን እያመጣ ቤተሰብንም ያበላል፣ ራሱም ይበላል። ስለዚህ የሚውለው ከአራዊት ጋር ነው። የአራዊትን ባህሪ ነው። ሲጮህ ከዝንጀሮ ጋራ፣ ከሚዳቋ ጋራ፣ ከጦጣ ጋራ፣ ከነዚህ ጋር ይውላል። ያዕቆብ ግን ቤት ውስጥ የሚውልና ጨዋ ሰው ሆነ። ምን ማለት ነው? ቤት ውስጥ ሲውል አባቱ ከአብርሃም የተቀበለውን ለሱ ይነግረዋል። ያኔ ኦራል ትራዲሽን ስለነበረ ሰዎች ከአንድ ሰው ወደ ሌላ ሰው የሚተላለፈው በንግግር ስለነበረ አብርሃም ከእግዚአብሔር የሰማውን ለልጁ ለያዕቆብ አስተላለፈ፣ ለይስሐቅ አስተላለፈ። ይስሐቅ ደግሞ ለልጆቹ ያስተላልፋል። ከልጆቹ መካከል እውነተኛውን ትምህርት ለመማር በትክክለኛ ቦታ ላይ ያለው ያዕቆብ ነው። መስዋዕት ሲያሳርግ የማየት እድል ያገኘ፣ አብሮ መስዋዕት የሚያቀርብ፣ ትምህርት ሲማሩ የመማር እድል የሚያገኝ፣ ሁሉ ጊዜ የብኩርናን ጥቅም የሚያውቅ
ያዕቆብ ነው። ብኩር ሆኖ ባይወለድም ግን የብኩርናን ጥቅም ያውቃል። እግዚአብሔር በማን ዘር እንደሚጠራ ያውቃል። የአብርሃም አምላክ፣ የይስሐቅ አምላክ፣ ከዛ የያዕቆብ አምላክ የኤሳው አምላክ ነበር የሚባለው። ኤሳው በገዛ ውሎ ሜዳ ላይ ስለዋለ ያዕቆብ ግን ያንን ቦታ የሚወስድበትን መንገድ ያመቻቻል። ስለዚህ መካከላቸው ልዩነት ተፈጠረ። አንድ ጊዜ ኤሳው ሜዳ ላይ አደን ሲያድን ውሎ አጣና ወደ ማታ አካባቢ ርቦት ወደ ቤት ገባ ይለናል መጽሐፍ ቅዱስ። እንደገባ ግን ይሄ ወንድሙ ታናሽ ወንድሙ ያዕቆብ ወጥ እየሰራ ነበረ። እባክህን ከወጥ አብላኝ ርቦኛል አለ። እኔ በነፃ አልሰጥም፣ ብኩርና ያስፈልገኛል፣ ሽጥልኝ አለው። እሸጥልሃለሁ አለው። ለአንዲት ቀይ ወጥ የምስር ወጥ ብኩርናውን ሸጠ። ውሎ በጣም አስቸጋሪ ነው። ማይሆን ቦታ ላይ ስንውል ዋጋ ያለው ነገር ዋጋ ያጣብናል። ዋጋ የሌለው ነገር አላፊው ነገር ትልቅ ዋጋ ያለው ሆኖ ይታየናል፣ ይቀያየርብናል። የከበረው ነገር የተዋረደ ይሆናል፣ የተዋረደው ነገር የከበረ መስሎ ይታያል። ሰው የዋለበትን ይመስላል። ብኩርናውን ናቀ። በዕብራውያን ምዕራፍ 12 ላይ ቅርታ ስንመለከት እንደ ኤሳው አትሁኑ፣ ለዚህ ዓለም እንደሚመች ለጊዜያዊ ነገር ስጋውን እንደሸጠ ለዚህ ዓለም የሚሰስት እንደ ኤሳው አትሁኑ። ምንም እንኳን በንስሐ ያለፈው ሕይወቱን ለማግኘት ቢያለቅስም እንኳን የመመለስ እድልና ስፍራን አላገኘም ይለናል መጽሐፍ ቅዱስ። ውሎ በጣም 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 አደገኛ ነገር ነው። ወይ ያሳድገናል፣ ወይ ይገለናል፣ ወይ ያኖረናል፣ ወይ ያጠፋናል፣ ወይ ከፍ ያደርገናል፣ ወይ ያዋርደናል። ያዕቆብ ግን ቤት ውስጥ የሚውል ሆነ። እኔ በነፃ አልሰጥህም አለው። አማለው እኔ ትንሽ ልሁን፣ አንተ ግን ትልቁን። እኔ የመጀመሪያው አንጋፋ ነበርኩ ወይም በኩር ነበርኩ፣ ከፊት ነበርኩ፣ አሁን ከኋላ ሆናለሁ፣ አንተ ከፊት ሁን። ኪዳን ወደ እኔ ሳይሆን ወደ አንተ ይተላለፍ። የኔ አምላክ ሳይሆን የአንተ አምላክ ይባል። በዚህ አይነት መልክ ነው ብኩርናውን የሸጠው። ምክንያቱም የብኩርና ጥቅም እነዚህ ናቸው። የብኩርና ጥቅም ለእግዚአብሔር የመቀደስ ውርስን የመካፈል ዘር በሱ የመቆጠር እንደዚህ አይነት ፕሪቪሌጆችን አሳልፎ ለያዕቆብ ሰጠ። መጨረሻ ላይ በእንባ ተግቶ ቢፈልግ እንኳን ያንን ስፍራ ያንን እድል ሊያገኝ አልቻለም። ውሎ በጣም ከባድ ነው። ሁለተኛው በጣም የሚያሳዝነው ውሎ ያበላሸው ሰው ሳምሶን ነው። ሳምሶን በመሳፍንት ምዕራፍ 16 ላይ ስንመለከት 13 ጀምሮ ነው ያለው ታሪኩ። ሳምሶን በጣም ለየት ባለ መንገድ የተወለደ ሰው ነው። ያዕቆብ ከእናቱ ማፀን ጀምሮ በመንፈስ ቅዱስ ተሞልቶ የተወለደ ሰው ነው። በኪዳን የተወለደ ሰው ነው። ሀገርን ለማዳን እግዚአብሔር በኪዳን ያመጣው ሰው ነው። ሳምሶን ቅባቱ ከእናቱ ማፀን ጀምሮ አብሮት ነው ያለው። የራሱ ጉንጉን ጸጉሮቹ እስካለ ድረስ ወንድ የሚያይበግረው ሰው ነው። ሳምሶን ማለት አንበሳን እንደ ጠቦት የቆራረጠ ሰው ነው። ትልቅ የፍልስጤማውያንን የብረት በር ይዞ ወደ ተራራ ያወጣ ሰው ነው። በአንድ ጊዜ ከሜዳ 300 ቀበሮችን ይዞ የጠላትን አውድማ ያቃጠለ ሰው ነው ሳምሶን በአንዲት የአህያ መንጋጋ 1000 ሰው የገደለ ሰው ነው። ብዙ አይነት ገመዶችና ማሰሪያዎች ሳምሶንን ያልቻሉ ሰው ነው። ጉንጉሎው ስለተበላሸ ሳምሶን ከግብ ሳይደርስ ሞተ። ወደ ደሊላ ገባ። ከደሊላ ጋር አልተለየም። ሳምሶን ውሎው ገደለው። ያለ ዕድሜው አይኑ ወጣ። እንዳልተቀባ ጀግና እንዳልነበረ ጠላት እንደማይበግረው ለእውነት ኖሮ እንደማያውቅ ሰው ዛሬ ተራ ሰው ሆነ። ወፍጮ አስፈጩት። ሳምሶን ተዋረደ። ሳምሶን ጓደኞቹ መሳፍንት ላይ የምንመለከታቸው ከዚህ በፊት የነበሩት ነገስታት መሳፍንት በሙሉ 40 ዓመት ነው የገዙት። ምሳሌ ጌዲዮን 40 ዓመት፣ ባሪቅ 40 ዓመት፣ ቶላ 40 ዓመት፣ ዮፍታሄ 40 ዓመት። ሳምሶን ብቻ ነው በ20 ዓመት በእድሜው ግማሽ የተቀጨው። ቅባት አንሶት አይደለም፣ እግዚአብሔር አምላኩ ሳይሆነው ቀርቶ አይደለም። ግን በጠላት ጭን ላይ እየተኙ ሰው መሆን ስለማይቻል ነው። በደሌላ ጭን ላይ እየተኙ ከግብ መድረስ ስለማይቻል ነው። ቦታን ሳይለዩ
ቦታን ሳይለዩ ከእግዚአብሔር አውድማና ከእግዚአብሔር ጥበቃ ውጪ እየኖሩ ሰው መሆን ስለማይቻል ነው። በዘላለም ጉዳይ ላይ በጣም ተጽዕኖ ፈጠረበት። አገር ቤት ይጠየቃል። ሳምሶን መቼ ይመጣል እየተባለ ጀግናችን፣ ጠላት የማይደፍረው ሲፈርድ ቅን የሆነ በእግዚአብሔር መንፈስ የሚመራ ራእይ ያለው ሰው መቼ ይመጣል እየተባለ ሞቱ ከጠላት ጋር ሆነ። ሞቱ ከፍልስጤማውያን ጋር ሆነ። ሳምሶን በጣም ያሳዝናል፣ በጣም ያሳዝናል። መሞት የሌለበት ሰው፣ መኖር የነበረበት ሰው ሞቱን ከጠላቶቹ ጋር አደረገ። አይኖቹን ያለ ጊዜ አጣ። እግዚአብሔርን አንድ ነገር ጠየቀ። ይሄ ትልቅ ዕድል ነው፣ ትልቅ ዕድል ነው። እግዚአብሔር አንድ ጊዜ ያስበኛል። ዕብራውያን ምዕራፍ 11 ላይ ሲናገር ስለ ሳምሶን፣ ስለ ዮፍታሔ፣ ስለ ባሪቅ ለመተረክ ጊዜ የለኝም የተባለለት ጀግና ነበረ። ግን ሳምሶን ውሎው ገደለው። ወንድሞቼ፣ ወገኖቼ ውሏችሁን ተመልከቱ። የምትሉበት ቦታ በእውነት እያሳደጋችሁ ነው። እህል እንኳን ብትወስዱ፣ እህል ማለት ነው፣ በቆሎ ብትወስዱ፣ ሌሎችንም የእህል ዘሮች ብትወስዱ የቆሙበት ቦታ በጣም ወሳኝ ነው። ፈርታይል ሶይል ላይ ማዳበሪያ ያለበት ፈርታይል ሶይል ላይ የቆመ እህል በጣም ፕሮዳክቲቭ ነው፣ ፍሬያማ ይሆናል። እንደው ዝም ብሎ በማይሆን መሬት ላይ የቆመ ግን እንጨት ሊመስል ይችላል፣ እህል ሊመስል ይችላል፣ ፍሬ ግን አይሰጥም። እንዲሁ ነው በመንፈሳዊ ነገራችን ላይ የቆምንበት ዓላማ፣ የቆምንበት ቦታ፣ በውስጣችን ላይ ያለው ቫሊው የምንውልበት በጣም 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 ወሳኝ ነው። ዛሬ ሰዎች ከመጠን በላይ ኤክሰሲቭ ዩዝ ኦፍ ሚዲያ በመጠቀም ውሏቸው በጣም የተበላሸ መዓት ናቸው። ሰዎች ከእግዚአብሔር ጋር የሚውሉበት ጊዜ በጣም አናሳ ናት፣ በጣም አናሳ ናት። ከቲክቶክ ጋር ይውላል ሰው፣ ከዩቱብ ጋር ይውላል ሰው። በአግባቡ ተጠቅመን ሰዓት ወስነን የምንፈልገውን ነገር ከውስጥ ወስደን ሌላኛውን ጊዜና እሴታችንን በማይበላ መልኩ መጠቀም በጣም ጥሩ ነው። ነገር ግን ውሏችን ከሆነ አዳራችን ከሆነ ሕይወታችንን ከሚያበላሽ ነገር አንዱ እሱ ነው። አንድ ጊዜ እንደዚህ ሆነ ይባላል። አንዲት የአህያ ግልገል ለእናቷ እንደዚህ ያለቻት፣ እማዬ ለምንድን ነው እኛ ቤት ውስጥ ሁል ጊዜ ሰፈር የምንውለው? ለምንድን ነው ጫካ ሄደን ኦሪጂናል የሆነ ሳር የሰው እግር ያረጋገጠውን ጭቃ ያላጨቀየውን የማንበላው? እዚህ ጋ እኮ በመንደር ውስጥ ያለው እኮ ሁሉ የረገጠው፣ አራዊቱ የረገጠ፣ እንስሳቱ የረገጠው፣ ሰው የረገጠው በቆሻሻ የተለወሰ ለኖሮ ብቻ ነው ሲባል ነው እንበላውና ለምን ወጣ ብለን ኦሪጂናሉን ሳር አንበላም ጫካ ውስጥ አለቻት። እና እናቷ እንዲህ ብላ መለሰችላት፣ ልጄ ሆይ የኛ ውሎ እዚሁ ቤት አካባቢ ካልሆነ በስተቀር ጠላቶቻችን በጣም ብዙ ናቸው። ከቤት በራቅን ቁጥር እንጎዳለን አለቻትና ይቺ የአህያ ግልገል የአህያ ውርንጭላ የምትባለው ግን በጣም ኒንጃ ማየ ውስጤ አሁን ተነሽ ውጪ በቃ ዝለይ ወደ ጫካ ሂጂና ኦሪጂናሉን ቢቢ ይለኛል አለቻትና ብትመከርም ብስላለች በጥንቃቄ እባክሽ ልጄ እያለች ላከቻት። የሆነ በጫካ የተከበበ ሜዳ አገኘችና እውነትም ኦሪጂናል ሳር ነው፣ በጣም ኦርጋኒክ ነው፣ ጥሩ ነው፣ ለምለም ሳር ነው። አገኘች፣ በላች፣ ጠገበች። ወደዚያ ሮጠች፣ ወደዚህ ሮጠች። ወደ ማታ አካባቢ ግን አንድ ጅብ አገኛትና ሰላም አላት። ሰላም ተባባሉ፣ ስማቸውን ተለዋወጡ። እዛ አህያ እባላለሁ ጅብ እባላለሁ ተባባሉ። ለተወሰነ ጊዜ አብረው ተነጋገሩ፣ ዲስከስ አደረጉ፣ ኑሯቸውን ተጠያየቁ፣ ከልቸራቸውን ተጠያየቁ። ሊመሽ አካባቢ ግን ይሄን ያህል ጊዜ እግዚአብሔር ካገናኘን በዚህ አጋጣሚ ለምን አንጋባም ብሎ ለትዳር ጠየቃት፣ ጅብ አህያን ማለት ነው። እና እሺ ከእናቴ ጋር እማከራለሁ አለቻት። አንተም ተማከር ተባለ። ገብተው ተማከሩ። መጣ ለእናቷ እንደዚህ ያለቻት፣ እማዬ እኔ ዛሬ በጣም እድለኛ ነኝ፣ የሄድኩበት ጥሩ አጋጣሚ ጠዋት ነግሬሽ ነበረ አለቻትና መልካም ነገር አጋጠመኝ። ምን አጋጠመሽ ልጄ? ባል አገኘው። ምን አይነት ባል? በጣም ደስ የሚል ባህሪው፣ በጣም ደስ የሚል ብታዩ ማየ እዚህ ቸርች ካሉት ሁሉ በጣም ይበልጣል። በቃ እንዳው ወደ ቤተክርስቲያን እመጣለሁ ብሎኛል እና በጣም ነው የወደድኩት ባህሪው፣ እንደው ንግግር ዘይቤው፣ ቀስ ብሎ ሲናገር አሳሳቁ፣ በቃ አፕሮቹ በጣም ነው ሳቲስፋይ ያደረገኝ አለቻትና ልጄ ውለሽ ተበላሽተዋል። ጅቦች ሁሉ ጊዜ የኛ ጠላቶች ናቸው፣ አብዛኛውን ዘሮቻችን የበሉ ናቸውና እባክሽ ዛሬ እንኳን ደህና ገባሽ እንዳትመለሽ ብላ አስጠነቀቀቻት። እና እምቢ አለች። እማዬ ይሄ ቅናት ነው፣ መልካም ባል አገኘው ስላልኩ ነው እንጂ
ምንም አያረገኝምና እኔ አውቀዋለሁ አለችና አህያ ጅብን አገባች። ሌላ ጊዜ ላይ የሚፈልገውን የሞት በድን ሲያጣ እሷኑ መልሶ በላት። ለመከራ ቀን ሆነች፣ ለችግር ቀን የመበላት ምክንያት ሆነች። ዛሬ ብዙ ሴቶችና ብዙ ወንዶች ከባህሪያቸው ጋር ከክርስትናቸው ጋር ከእሴቶቻቸው ጋር የማይገናኙትን ያገባሉ። ባህሪው መልካም ነው፣ ሀብት አለው፣ ቁመናው ጥሩ ነው፣ ባህሪው ብታይ እዚህ በእግዚአብሔር ቤት ካሉት ሁሉ ይበልጣሉ እየተባለ ብዙዎች በማይወጡበት አደጋ ውስጥ ነው የገቡትና በማይወጡበት የአውሬ አፍ ውስጥ የገቡ በጣም ብዙ ናቸው። ጅብ ምን ጊዜን ጅብነቱን አይቀይርም። አሕዛብ ሁል ጊዜ አሕዛብነቱን አይቀይርም። በክርስቶስ ካልተለወጠ በስተቀር በክርስቶስ ካልሆነ በስተቀር አሮጌ ማንነቱን ነው ይዞ የሚሄደውና መዳኘት አይቻልም። ጌታን ያላችሁና የሌላችሁ ሰዎች ቢጋቡ ቢጣሉ እንኳን መዳኘት አይቻልም። በእግዚአብሔር ቃል እንዳይዳኙ አንዱ አያምንም፣ ሌላኛው ያምናል። ውሎ በጣም አስቸጋሪ ነው። መጨረሻውን የምነግራችሁ ዳዊት ነው። ዳዊት በዘመኑ የጽድቅ ስታንዳርድ የተባለ እግዚአብሔር እንደ ባሪያዬ እንደ ዳዊት እያለ የሚመካበት ትልቅ ሰው ነበር ዳዊት። አንድ ቀን ግን በዕድሜው መጨረሻ አካባቢ ነገስታት ወደ ጦርነት በሚሄዱበት ጊዜ ዳዊት ከጦርነት ተለይቶ ወደ ቤቱ ቀረ። ቤቱ ቀየ። ሁለተኛ ሳሙኤል ምዕራፍ 11 ላይ ስንመለከት ነገስታት ጦር ሜዳ ሄደው ጦርነትን በሚዋጉበት ዘመን ዳዊት ግን ቤት ዋለ ይለናል። ቤት መዋል አይደለም፣ መዋል የነበረበት ጦር ሜዳ ነው። መሄድ የነበረበት ጦር ሜዳ ነው። ድንበርን ማስከበር ነበረበት። ዳዊት በዚህ አይታማም፣ የጦር ጀግና ነበር። አንድ ቀን ግን ቤት ዋለ። ቤት መዋል ብቻ አይደለም፣ አንድ ቀን ቤቱ ሰገነት ላይ ወጥቶ ከጎረቤት የምትታጠብ ሴትን አየ፣ አስመጣ፣ አብሯት ተኛ፣ አመነዘረ። አንደኛ። ሁለተኛ አረገዝኩ ብላ መልእክት ስትልክበት ባለቤቷን ከጦር ሜዳ አስመጣ፣ አብሯት እንዲተኛ ወተወተው። ባለቤቷ እኔ ታቦት ሜዳ ላይ ያለ እስራኤል ጦር ሜዳ ላይ ያለ እኔ ምን ብዬ ከባለቤቴ ጋር ተኛለሁ፣ ከድል በኋላ ይደርሳል ባለው ጊዜ እንደማይተኛ ባወቀ ጊዜ ፊት ለፊት አሰልፎ ጦር ሜዳ እንዲገደል አደረገው። ስንት በደል ፈጸመ። እግዚአብሔር ሲነጋ ነቢዩ ናታን ይላከበትና ዳዊት ሆይ ስለ ኡሪያ፣ ስለ ኦሪዮን፣ ስለ ባለቤቱ ላደረከው ነገር ዋጋ አስከፍልሃለሁ። ከምትከፍለው ዋጋ የመጀመሪያው ከዛሬ ጀምሮ ከቤቲ ሰይፍ አይታጣም አለው። ሰይፍ አይታጣም። የዳዊት ቤት የሰይፍ ቤት ሆነ። ምዕራፍ 11 ላይ ምዕራፍ 12 ላይ እንደዚህ ሲደረግ ምዕራፍ 13 ላይ ስትመለከቱ አምኖን ቲኢማሪን የገዛ እህቱ ሁለቱ የዳዊት ልጆች ሴት ልጁን ወንድ ልጁ ሴት ልጁን ደፈረ። ጀመረ ውርደት በቤት ውስጥ። ቀጥሎ በሚቀጥለው ምዕራፍ 14 ላይ አቤሰሎም አምኖንን ገደለ። ሁለቱ የዳዊት ልጆች ተገዳደሉ። ቀጥሎ ምዕራፍ 15 ላይ አቤሰሎም በእንጨት ተንጠልጥሎ ጸጉሩ ተይዞ ሞተ። በሚቀጥሉት ምዕራፎች ደግሞ ሰለሞን አዶንያስን ገደለ። የዳዊት ቤት የስለት ቤት ሆነ፣ የደም ቤት ሆነ። ከምንድነው የመጣው? ውሎ ከውሎ ነው። በአንድ ቀን በተሳሳተ ውሎ ዳዊት ዕድሜ ልኩን አለቀሰ፣ አዘነ። በገዛ ልጁ ከቤተ መንግስቱ ተባረረ። እሱ በስውር አብሯተኛ፣ እግዚአብሔር በገሃድ ከ6 ምቶቹ ጋር ሰዎች እንዲተኙ አደረገ። ዳዊት አለቀሰ። መዝሙር 51 ላይ ዳዊት አቤቱ ሁሉን ወስደህብኛል፣ መንፈስህን ግን አትውሰድብኝ፣ የቀናውን መንፈስ በውስጤ አድስ፣ ይቅር በለኝ ብሎ ንስሐ ገብቶ በእንባ ነው የተመለሰው። አንዳንዴ ያንን የንስሐ ዕድል ሁሉ ላናገኝ እንችላለን። በአንድ ቀን ስህተት፣ በአንድ ቀን ውሎ መበላሸት እድሜያችን የምንቆጭበት፣ ዘመናችን የሚጎዳበት፣ የዘላለም ዋጋ የምናጣበት እድል ስለሚሆን ውሎዋችንን ማስተካከል በጣም አስፈላጊ ነው። ከማን ጋር ነው የሚውለው፣ የት ነው የሚውለው የሚለውን ማየት በጣም አስፈላጊ ነው። ለዛሬው ትውልድ ትልቅ መልእክት አለኝ። ከማን ጋር እንደምትውሉ፣ የት እንደምትውሉ መምረጥ በጣም አስፈላጊ ነው። እውነት ከእግዚአብሔር ጋር ውዬ እያደርኩ ነው እኔ፣ ከእውነት ጋር ውዬ እያደርኩ ነው እኔ የሚለውን ነገር ነጠል አድርጎ ማወቅ ማየት በጣም አስፈላጊ ነው። እግዚአብሔር ውሎአችንን ያሳምርልን፣ ውሎአችንን ያስተካክልልን።
ጠዋትና ማታ ኤኒታይም ከእግዚአብሔር ጋር ውሎ ማደር ይሁንልን። አስቀድመን የነገርኳችሁ የዚህን የዩቲዩብ ቻናል ፓስተር ተስፋዬ ተፈራ ኦፊሻል የሚለውን ሰብስክራይብ እያደረጋችሁ ለጓደኞቻችሁ እያጋራችሁ ለክርስቶስ ለመኖር ለእውነት ለመኖር እንትጋ። እግዚአብሔር ውሎአችሁን ከእግዚአብሔር ጋር ውሎ ማደር ያደርግላችሁ። በጌታ በኢየሱስ ክርስቶስ ስም አሜን።